አባት ወይ እናት ከተወለዳችሁበት ጊዜ ጀምሮ ከንግግር ከቃላት ሐሳብን ከመግለጽ የንግግር ችሎታችሁን ከማዳበር ጀምሮ አስፈላጊውን ጥረትና ዕውቀት ሲሰጧችሁ ቆይተው ሲያበቁ ወደ ትምህርት ቤት እንድትሄዱ ደብተርና እስክሪብቶ ይሰጧችኋል። አሊያም ቢዝነስ እንድትሰሩ ሰዎች ብር ይሰጧችኋል። በጣም ሲከፋችሁ ከገባችሁበት የስሜት ስብራት እንድትወጡ ሰዎች ፍቅር ይሰጧችኋል። ግድነት ሰው ቤት ሄዳችሁ ቢበርዳችሁ ከብርዳችሁ እንድትገላገሉ እንዲሞቃችሁ ሰው የምትደርቡት ልብስ ይሰጣችኋል። ሰውነንና ያለን ከየትም ቦታ አምጥተነው ሳይሆን ተቀብለን እንደሆነ መጠያየቅና መልስ አያስፈልገንም። በእያንዳንዱ ጉዳያችን ያልተቀበልነውና እኛ ጋር ያለ አንዳች ነገር የለም። ምክንያት ያለውም ይሁን ምክንያት የሌለውን ነገር ከሰው ተቀብለን ወይም ከእግዚአብሔር ወይም ከቤተሰባችን የተቀበልነው እንደሆነ አያጠያይቀንም። ዛሬ የምነግራችሁ እግዚአብሔር ብር እሰጣለሁ ታሪካችሁ እንዲቀጥል፣ ወርቅ እሰጣለሁ ወይም ጦር እሰጣለሁ ሳይሆን እሰጣለሁ የሚለውን ነገር እንድታዩት ነው። ሰው ወደ ምድረ በዳ ካላባበላችሁት እንዴት ይመጣላችኋል? አሳስቃታለሁ፣ አባብላታለሁ። ምንድነው እሱ እላታለሁ፣ የኔ እናት የኔ ጌታ እላታለሁ። ሳጫውታት እምወስዳት ቦታ ምቹ ይመስላታል። አባብላታለሁ። አመጣትና የልቤ ለልቧ በልቧ ውስጥ ያለ የኔ ያልሆነ ሌላ ስላለ ያንን ላወጣልና የኔን ይጨምራል። በግርግሩ መካከል እንዴት የኔ ያልሆነውን ከልቧ አውጥቼ የኔ የሆነውን በልቧ እንዴት አስቀምጣለሁ? ጊዜ አልሰጠችኝም፣ አልሰማችኝም፣ ልሰማኝም አትችልም። አትኩሮቷን የሚወስድባት ብዙ ነገር ግርግር ስላለ እግዚአብሔር ትኩረታችሁን ከሚወስድባችሁ ነገር አውጥቷችሁ የዓይናችሁ እይታ በጠቅላላ እሱ ላይ ብቻ እንዲሆን እስክታረጉ ድረስ ወደሚመቸው የህይወት አይነት ያመጣችኋል። አንድ ነገር ልንገራችሁ፣ ህይወት ምድረ በዳ የሆነባችሁ ሰዎች ይህ እግዚአብሔር በእናንተ ላይ የመጨከኑ ምልክት ሳይሆን እግዚአብሔር የልቡን ለልባችሁ ሊነግራችሁ ከተያዛችሁበት ቢዚነትና ከተጠመዳችሁበት ግራ መጋባትና ግርግር እሱ ልታዳምጡ በምትችሉበት ጸጥታ ውስጥ ሊከታችሁ ሲፈልግ አለው ነገር። እግዚአብሔር አምላክ ነገር ዝም ወዳለበትና ምቾት ወደሌለበት ሁኔታ ሲያመጣችሁ እኔ የገረመኝ ወደ ምድረ በዳ አመጣትና ይላል፣ በዛም ይላል የተስፋ በር እንዲሆንላት ብር እሰጣታለሁ አይልም። የተስፋ በር እንዲሆንላት ወርቅ እሰጣታለሁ አይልም። የተስፋ በር እንዲሆንላት የሥራ በር እሰጣታለሁ አይልም። የተስፋ በር እንዲሆንላት የአኮርን ሸለቆ እሰጣታለሁ። በሸለቆ ውስጥ የተስፋ በር እንዳለ የሚያውቅ እግዚአብሔር ብቻ ስለሆነ ነገር ከፍታ ላይ ካልቆመ ድል የማይመጣ የሚመስለው ብዙ ሰው ስላለ እግዚአብሔር አምላክ በአጣብቂኞቻችሁ ውስጥ ያልተዘጋ በሱ የተከፈተ የህይወታችሁ የተስፋ በር አለ። ስለታማ ድንጋዮች ያሉበት ለእግር ጉዞ የማይመች ብትተኙ ማትተኙበት ብትሄዱ የማያስኬድ ብታርፉ የማያሳርፍ ወበቅ እንዳይመስላችሁ እዛ ውስጥ ከታትና አለ የተስፋ በር። ምክንያቱም ተስፋዋ ያ ቦታ አይደለም። ባይ ዘ ዌይ በዛ ቦታ ውስጥ በዛ አጣብቂኝ ውስጥ የሰማችው በእግዚአብሔር ልብ ውስጥ የነበረ ትላንት በልቧ ውስጥ ያልነበረ ዛሬ ግን በልቧ ውስጥ የገባ የእግዚአብሔር የልቡ ሐሳብ ነው። ወዳጆቼ ተስፋችን ወይም የህይወታችን በር ትምህርታችን አይደለም፣ ቢዝነሳችን አይደለም፣ ዕውቀታችን አይደለም። የእግዚአብሔር የልቡ ለኛ ያለው ሐሳቡ እንጂ
መቀጠያችሁ መኖሪያችሁ እግዚአብሔር ለእናንተ ያለው የልቡ ሐሳብ ነው። የተስፋ በር እንዲሆንላት ያዕቆርን ሸለቆ ሰጣታለሁ አለ። ሸለቆ ብለው ሲያበቁ ለቅሶ፣ ሸለቆ ብለው ሲያበቁ ሞት፣ ሸለቆ ብለው ሲያበቁ ተስፋ መቁረጥ እንጂ ተስፋ እንዴት ይታሰባል? ተስፋ እንዴት ይታሰባል? አጣብቂኝ ውስጥ ከቷችሁ ሲያበቃ የሚሰጣችሁ የተስፋ በር አለ። ወዳጆቼ ለእኔ የገባኝ ይሄንን ነው። ለእኔ የገባኝ ይሄንን ነው። የምትቀጥሉ የሚመስላችሁ ነገር አልጋ ባልጋ ሲሆን፣ ጓደኞቻችሁ ከእናንተ ጋር ሲሆኑ ያሰባችሁት ነገር እንዳሰባችሁት ቦታውን ይዞ ቁጭ ሲል ይመስላችኋል። አይደለም። የምትቀጥሉት የእግዚአብሔርን የልቡን ሐሳብ እየያዛችሁ ስትሄዱ እንጂ ብር እያገኛችሁ ስትሄዱ አይደለም። ብዙ ሰዎች ብር አግኝተው ሲያበቁ ቆመዋል። የሚቀጥሉ ሰዎች በሕይወታቸው የሚፈልጉትን ቁሳቁስ ያገኙ ሳይሆኑ የእግዚአብሔርን የልቡን ሐሳብ ያገኙ ናቸው። አጣብቂኞቻችሁ የወረዳችሁበት የመሰላችሁ የሕይወት መንገድ ሕይወታችሁ የሚቀጥልበትን የሰማይ በረከት የምትቀበሉበት ኮምፒውተራችሁ ላይ ወይም በሞባይላችሁ ላይ ዳውንሎድ እንደምታደርጉ ሰማይ ሐሳቡን በእናንተ ሕይወት ዳውንሎድ ሊያደርግ ሲፈልግ እናንተን ዳውን ይወስዳችኋል። ምን ነው ወረድክ፣ ምን ነው ዳውን ገባህ፣ ወደ ታች ወረድክ ብትባል ዳውንሎድ ሊያደርግብህ ያኛው ስለ ሕይወታችን ይሄኛው ስለ ሕይወታችን ይሄኛው እነዛ ስለኛ ይሄኛውን ያኛውን እየነገሩ ብዙ ዝብርቅርቅ ያለ ነገር በልባችን አለ። የቱን ትተን የቱን እንደምናረገው የቱን ይዘን የቱን እንደምንለቀው ግራ እስኪገባን ድረስ ልም ባለ የገበያ ሐሳብ ውስጥ ስንኖርበት አባብላትና አለ ይሄን እሰራብሻለሁ፣ ይሄን እገልጥብሻለሁ፣ ይሄን አደርግልሻለሁ። አባብላታለሁ ማለት ፍላጎትሽን ማሟላ አርጌ ነግርሽና ደስ ሲልሽ ያኔ ወደ ወራትና ቀናትና ዓመታት ወደማይሻገር ያንቺ የልብ ፍላጎት ሳይሆን ሞት ወደማይዘው የኔ የልብ ሐሳብ ላመጣሽ ሲፈልግ ወደ ምድረ በዳ አባብላትና አመጣታለሁ። እያባበልኩ ልጃችሁን እያባበላችሁ መርፌ ያስወግታችሁ ታውቃላችሁ? በጨዋታ መሃል ያላሰብኩት ድንጋይ ይመታኛል። ከዛስ በጨዋታ መሃል ተመትቼ የጀመረኝ ቁስል በጨዋታ ጭንቅላቴ እየሰፋ ሄዶ እንዳይገለኝ እናቴ ለሐኪሙ ጭካኔ ለመርፌው ህመም ትሰጠኛለች። በጨዋታ መሃል፣ በጓደኛ መሃል፣ በህይወት መሃል ሳታስቡ ተመታችሁ ከቆሰላችሁበት እንድትድኑ ለሁኔታዎቻችሁ ህመም አሳልፎ ሰጣችሁ ለዛ እንጂ ነገርየው እንዳይቆይባችሁ እንጂ በህመሞቻችሁ በመርፌው ህመም በኩል ድነታችሁን ደስታችሁን እንደምታገኙ ስለምታቅ ነው ለሐኪሙም ጭካኔ አሳልፎ የሚሰጣችሁ። እኛ ስንወርድ ሰዎችና ሰይጣን ያበቃልን ይመስላቸዋል። መጀመሪያም እኛ ከነገሮቻችን ከፍታና ዝቅታ አንጻር ሳይሆን የምንኖረው የእግዚአብሔር የልቡ ሐሳብ አይቋረጥብን እንጂ ወዳጅ ሐሳቡን ቢለውጥ እግዚአብሔር የልቡን ሐሳብ ለኛ ከመንገር አይቋረጥ እንጂ ለልቡ አናገራታል። አሁን ጉዳዩ ከንግግር ጋር የተስፋ በር እንዲሆንልኝ ለኔ ሸለቆ የተስፋ በር እንዲሆንላት የአኮርን ሸለቆ ሰጣታለሁ። ለኔ ተስፋ እንዲሆንልኝ ዲቪ ነው እንጂ የሚያስፈልገኝ እኔ የተስፋ በር እንዲሆንልኝ ለኔ ዲሲ እንጂ የሚያስፈልገኝ የተስፋ በር እንዲሆንልኝ ለኔ አንዳንድ ያልተሟሉልኝ ጉዳዮች እንዲሟሉልኝ ነው እንጂ ሸለቆ ተስፋ የሚፈልግ ተስፋ ብሎ እግዚአብሔር ከጠየቀ ለተስፋ ከሚሆን ብር አይደለም የሚሰጥ ሸለቆ። ምክንያቱም የብዙ ሰዎች ከሰው የተቀበልናቸው ተስፋዎች የሰው እጅ ስራ ውጤቶች ስለሆኑ የሚሰሩት በከፍታ እንጂ በዝቅታ ሰርተው አያውቁ። ምክንያቱም የሰው ተስፋ የሚሰራው ከስኬት ጋር፣ የሰው ተስፋ የሚሰራው ከማግኘት ጋር። ሰው ለእናንተ የሚሰጣችሁ ተስፋ የሚሰራው በከፍታ እንጂ በዝቅታ አይሰራም። የእግዚአብሔር ተስፋ ብቻ ነው ዳውን ሆናችሁ የሚሰራ። እንደ ልጅነቷ ወራት ያዘምራታል። ታውቃ ሸለቆ ከቶ ያዘምራታል። ሸለቆ ከቶ በብዙ አቅጣጫ ቻሌንጅ ነው፣ ውጥረት ነው፣ ተግዳሮት ነው፣ ግን መዝሙር አለ።
መጀመሪያ በከፍታ ሆና ያልዘመረችው በልቧ ያለ የልቡ ያልሆነ ሐሳብ ስለነበረ ያንን ምቾትና ሰላም ደስታ የነሳትን የልቧን ነገር ወሰደው። እኩል ጠይቃችሁ ሰማይ ሲሰጥ አንደኛው ሎተሪ ደርሶት እናንተ ስትከፍቱት ሸለቆ የደረሳችሁ ሰዎች የተስፋ በር እንዲሆንላት አለ የአኮርን ሸለቆ ሰጣታል። ያ ቦታ መሞቻችሁ አይደለም። ያ ቦታ የልቡን ይንገራችሁ እንጂ ያውራችሁ እንጂ። በሸለቆ ውስጥ ምቾት ታጣላችሁ። በሸለቆ ውስጥ የለመዳችሁት ነገር ይቆማል። በሸለቆ ውስጥ ያደጋችሁበት የእናንተም ነገር ይቋረጣል። የልቡ ሐሳብ በህይወታችሁ አይቋረጥ እንጂ ከእግዚአብሔር የልብ ሐሳብ ወጥተን ኮምፎርታብል በሆነ ፍራሽ ላይ ተኝተን እንቅልፍ መች ወሰደን? በዚህ ዓመት አብሮ የተመረቀ ተማሪ ጓደኛችሁ ስራ ሰጥቶት ሲያበቃ ለእናንተ ግን አሳይመንት ሰጥቷችሁ ጭራሽ የቤተሰብ ሁሉ አሳይመንት የከተማው ሰው ላይ ለአንዱ እንደዛ ሰጥቶት ሊሆን ይችላል። ሸለቆ ግን አሽጎ የሰጣችሁ ሰዎች ያ የተስፋችሁ በር ነው። የእግዚአብሔር ብቻ እንድትሆንለት ሲፈልግ የሌላ የማንም እንዳልሆን ሲፈልግ ብርማ የሰጠኝ ወራቶች ላይ የስንት ሰው ሆንኩ። ከበር መልስ ነው መጋብዘው። ጊዜም የለኝ ለጸሎት ፕሮግራም አለኝ፣ ብዙ ቀጠሮ አለኝ። ሲያይ ቢዚ ሲሆንበት የሱ ብቻ አልሆን ስለው ባለፈው ዓመት ብር ሰጥቻለሁ። አሁን ደግሞ በፓኬጅ በሳት ልጫወት ወደ ሳት ስሮጥ መርዝ እንጀራ መስሎኝ ካልበላው ብዬ ስለው ሳጠፋ ሲቆጣኝ ተቆጥቶኝ ሳኮርፍ ሲያባብለኝ እናት ልጇ 30 ጊዜ ሳት ሊነካ እንዲህ ሲል ውፉ ብሎ አልገባ ሲለው ውፉ እጁን ትለዋለች። እንባው ዱብ ይላል። አንጀት እንባው ዱብ ሲል ይንሰፈሰፋል። እጁ ግን ከእሳቱ ይሻላል። አንዳንዴ እሳት ካልተጫወትኩ ብለህ ቀውጢ ስትፈጥር ይግባና ይሄው አይልህም። yes God is good። አቤት ጉድ እንዳይመጣብህ ብዙ ጉድ መዘዝ ነው የሚመጣብህ። ታው ብሎ ያኔ ትጮኻለህ። የሱ ብቻ እንድትሆኑ ሲፈልግ ክልከላ። በመሰረቱ ቤተሰቦች ልጆች ስታሳድጉ ታውቃላችሁ፣ ክልከላ። ታው ብያለሁ፣ ታው ውጭ እንዳትወጣ ስትሉ እኔ በጣም እየተበደልኩ እንዳደግኩ ነው የሚሰማኝ እኮ። አሁን ነው እየተበደልኩ እንዳልነበር የገባኝ። እንዳትወጣ ሲሉኝ ክልክሎቻችሁ ሰፈር እንዳትቀሩ የጭካኔ ምሳሌዎች ወይም ምልክቶች አይደለም። ምን ላወራላችሁ ፈልጌ ነው። በአንድ እውነት በአንድ መንገድ የሱ ብቻ ሆናችሁ እንድትኖሩለት ስለሚፈልግ ሸለቆ ለምኔ ብትሉ እንድታለቅሱ፣ እንድትንከራተቱ፣ እንድትሰቃዩበት አይደለም። ከግርግሩ አውጥቷችሁ በትክክል እንድትሰሙት ስለሚፈልግ አንዳንድ ጊዜ 6 ወር ያስቀምጣችኋል ስራ ሳይኖራችሁ። ምን ሸለቆቻችሁ እንባ ብቻ ሳይሆን የተስፋ በር አላቸው። ለዚህ ቀና እንድትሉ፣ ደስታ እንዲሰማችሁ ሆፕ አለው። ያ የገባችሁበት ነገር እንዴት ዘናጭ ሆናችሁ እንደምትወጡ እማታቁትን ከናንተ ጋር ቢኖረው እግዚአብሔር እንድታቁት የሚያረጋችሁ እማታቁት ጥያቄ ይነሳባችኋል። ያ ጥያቄ ትዝብት ነው ትርፉ። ለዛ ጥያቄ አስተዋውቃችሁ ይሄዳል። ይብላኝ ላንተ አይ እግዚአብሔርማ ቸር ነው ታላቅ ነው ስትል ጥቅስ አንብበ እንዳይመስል በህይወት ካለፍክበት ነገር ይሆናል። ይብላኝ ያ ቻሌንጅ፣ ይብላኝ ያ ሁሉ ተግዳሮት፣ እኔስ ታዘብኩት ትላለህ። እኔስ ተማርኩ። ይብላኝ ለንፋሱ፣
ኢየሱስን አስተዋውቆኝ ሄደ ትላለህ።